የፈራሁት ደረሰ። እጅግ በጣም የሚያስደነግጥና አስደንጋጭ ነገር ተፈጠረ። ግርማ ሪሞት እየቀያየረ ቴሌቪዥን እያየ ፈታ ዘና ብሎ ተቀምጦ እያሱ እያየው ነበር። ይህ ነገር ባይፈጠርና ባይሆን በጣም ደስ ይለኛል። ጽናትና ሮማን ተፋጠጡ። ወረቀቱን የተፈረመውን ህገወጥ እንደሆነ አሳውቄ ወደ ራሴ ያስመልሸዋለሁ ወይንም ደግሞ ይመለሳል ስትላት ለምን ይሄን ነገር እንዳደረገች በጣም ገርሟት ነበር። ግርማና ጽናት ሳሎን ቤት ቁጭ ብለው ሲያወሩ ሮማን አይታቸዋለች። ሮማን ተጠራጥራለች። ግርምሽ እንደሚያይና ጽናትም ደግሞ እንደምታስታውስ ጠርጥራለች። ሙሉ ለሙሉ አውቃለች። በጣም ነው ያዘንኩት በዚህ ነገር። ምክንያቱም ቤት ውስጥ ቁጭ ብለው ባያወሩ ይሄ ነገር ባይመጣ ነበረ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እጅግ በጣም አሳዛኝ ነገር ተፈጠረ። የጽናት ድራማ ተለቀቀ። ቤተሰቦች የጽናትን ድራማ ያቋረጣችሁ ተከታተሉት። በጣም አወዛጋቢና አስደንጋጭ ነገር ተፈጥሯል። በጣም አዋጊ እየሆነ ነው ማለት ነው ውዶቼ። በተለይ የፈራሁት ነገር ደረሰ። ከዚህ በፊትም ስነግራችሁ የነበረው ጽናትና ግርምሽ ምንም ነገር ባይነጋገሩ ምንም ነገር ባያወሩ እዛ ቤት ውስጥ አባትና ልጅ እንደሆኑ አባዬ ልጄ እየተባባሉ ባይጠራሩና አብረው ጊዜ ባያሳልፉ ብዬ ነግሬያችሁ ነበር። ምክንያቱም እያሱ ወይ ደግሞ ሮማን ካዩቸው ነገሩ ይበላሽባቸዋል ብዬ ነበር። አሁንም እንደፈራሁት ሆነ። ጽናት እያሱ ጋር በተኛችበት ቦታ ላይ ልክ እያሱ የተኛ መስሎ አይኑን ጭፍና አድርጎላት ነበረ። እሷም ደግሞ ልክ እሱ የተኛ መስሏት ወጥታ ሄዳ ግርምሽ ጋር ነበር ሳሎን ቤት ቁጭ ብለው እያወሩ እየተጫወቱ ውሃ እየጠጡ የነበረው። ሮማንም ደግሞ እያሱም አልተኛም ሮማንም አልተኛችም። ምክንያቱም የተጠራጠሩት ነገር ስላለ ሁሉም በየፊናው ጥርጣሬውን እውን ለማድረግ ወይንም ጥርጣሬ ነው ወይንም ደግሞ እውነት ነው ብሎ ለማሳወቅ እያሱም ተከትሏት ወጥቶ ነበር። እሷም ወደ ሳሎን ቤት ነው ሄደችው፣ ወደ ኩሽና ማለት ነው። ኩሽናና ሳሎኑ አንድ ላይ ስለሆነ እያሱ ሮማንም ደግሞ ብቅ ብላ በሯን ከፍታ እያየቻቸው ነበር እያሱን ጽናትና ግርምሽ ሲያወሩ። ግርምሽም ደግሞ ሮማን ቢላዋ ወይንም ደግሞ መክንትን ይዛብኝ መታ ቢላዋ ይዛ መኝታ ክፍሌ ድረስ መታ እያስፈራራች ነበር ወይንም ደግሞ ማየትና ለማየቴን እርግጠኛ ለመሆን ብላሽ ነበር ብሎ ሲነግራት በጣም ነበር ጽናት የደነገጠችው። ጽናት የሮማንን ግርምሽን እንዲማረጓን እንጂ እያሱ ተከትሏት ራሱ ተነስቶ እንደነበረ አላወቀችም። እያሱ ዛሬ እየተከታተላት ነበረ። ተከታትሏት ከእንደገና በስልክ ሲያወራት የት ነች ሲላት የሆነ ነገሮችን ልገዛ ወጥቼ ነበር ነው ያለችው። ግን ግርምሽና ጽናት አንድ ላይ ቁጭ ብለው ባያወሩና ባይሳሳቁ ምን ባይሉ የግርምሽም ነገር አይጠረጠርም፣ የጽናትም ነገር ማንም አይጠረጠርም ነበር። አሁን ላይ ግን ሮማን የፈረመችውን ወረቀት ወደ ፍርድ ቦታ ወስዳ ያልሆነ የተሳሳተ እንደሆነ አስደርጋው ምንም ነገር ወረቀት የጽናት እጅ ላይ የለም። ይህም ደግሞ ከሆነ በህገ ወጥ እንደሆነ አድርገው ጽናትና ግርምሽ ሊታሰሩ ሁላ ይችላሉ። በዚህ ወንጀል ሊከሰሱም ይችላሉ። እያሱና ሮማን በጣም ከባድ ሰው እንደሆኑ አልተረዱም። እኔ እውነት ለመናገር እያሱና ሮማን በጣም ከባድ ናቸው። በዚህ ነገር ላይ ልምድ አላቸው፣ ስልት አላቸው። በዚህ የክፋት ስራ ላይ ብዙ አመት የቆዩ ስለሆኑ እንዴትና በምን መንገድ እንደሚወጡት ያውቃሉ ማለት ነው። እና ውዶቼ እንግዲህ ጽናትና ግርማ ያሰቡት ሳይሳካ ግብ ላይ ሳይደርስ እየተቋረጠባቸው ይመስለኛል። መጨረሻው ግን እውነት ወይ የሆነ ሰው ህይወት ይጠፋል፣ የሆነ ሰው ይሞትና ነው የሚያልቀው ብዬ አስባለሁ። ምክንያቱም አካሃዱ ሁሉም ነገር በጣም የሚያስፈራ ነው። እያሱም ጽናትን እየተከታተላት ነው። ጽናት የት ነው የምትሄደው? የት ማን ጋር ነው የምትገናኘው? ምንድን ነው የምትሰራው? እያለ እየተከታተለ ነው። ጽናትን ሲከታተል ሮቤልንም ደግሞ ከዚህ ነገር ውስጥ እንትን እንዳይሉትና ሮቤልንም ይዘውት እንዳይጠፉ ነው የፈራሁት። ጽናትና ግርማ በጣም አናደውኛል ቤተሰቦች። ምክንያቱም ቤት ውስጥ ቁጭ ብለው ማውራትና ስለ እንደዚህ አይነት ነገር ማውራት አልነበረባቸውም። ቁጭ ብለው ጊዜ ማሳለፍ አልነበረባቸውም። ምክንያቱም ያሉት የጥላታቸው ቤት ውስጥ ስለሆነ፣ ስለዚህ ያደረጉት ነገር ይሄው መስዋዕት አስከፍሏቸዋል። አሁንም እንግዲህ ግርምሽ ጽናትን ጠርቶ እኔና አንቺ አብረን መታየት የለብንም፣ ጊዜ ማሳለፍ የለብንም ምናምን ብሎ ነግሯታል። ግን ደግሞ ይሄን ነገር ቢያደርግም ከረፈደ ነው። ምክንያቱም የጠረጠሩት ነገር ስላለ እነሱ ጠርጥረዋል። ከዚህ በኋላ እያሱም ሆነ ሮማን እስከ ጥግ ድረስ ሊሄዱ ይችላሉ ማለት ነው። እንዴት አድርገው ይህን ነገር ግርማና ጽናት ማስተካከል እንዳለባቸው አላቅም።
በጣም ነገሩ ከብዷል። እያሱም እየተከታተላት ነው እሷም ማለት ነው። እርጉዝም እንዳልሆነች ሊያቅ ይችላል። ዛሬ እንደውም ሮማን ይሄንን ነገር እየሰማች መስሎኝ በጣም ነበር የደነገጥኩት፣ ግን አልሰማችም። ሮቤልና ጽናት ሲያወሩ ማለት ነው። እሱም እንግዲህ በተጠረጠረበት መስረግ ወይም ደግሞ በጠረጠረው መልኩ እየተከታተላት ያለውን ነገር ሊደርስበት ይችላል። ወረቀትም እዛ አውጥታ እንደወሰደች ሁሉን ነገር ያቃል ማለት ነው። በጣም ነው የሚያሳዝነው።